ዘዜነ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ እያሉ እንዴት ባለ ዜማ እንዴት ባለ ጸሎት እንደሚያደርጉ ታውቃላችሁ። በቤተክርስቲያናችን ወንጌል ሳይነበብ የሚፈጸም ምስጢር ወይም ሳክራመንትም የለም። ጥምቀት ቢጠመቅ መጀመሪያ የዮሐንስ ወንጌል ምዕራፍ 3 ተነቦ ነው። ቁርባን ቢደረግ ቅዳሴው ላይ መሀል ላይ ወንጌል ተነቦ ነው። ተክሊል ቢፈጸም ወንጌል ተነቦ ነው። ክህነት ቢሰጥ ወንጌል ተነቦ ነው። የትኛውም ሳክራመንት ያለ ወንጌል አይፈጸምም ወይም አይካሄድም። ወንጌል እጅግ በጣም ክብር አለው። ወንጌል ከመነበቡ በፊት ቤተክርስቲያናችን ጸሎተ ወንጌል የሚባል ወንጌል አላት። አሁን የምናነበውን ወንጌል እንሰማው ዘንድ ሰምተን እንሰራው ዘንድ የበቃን አድርገን ብላ ወንጌልን ለመስማት ራሱ የሰማያኑን ወይም የሚሰሙትን ሰዎች ጆሮ የሚቀድስ ጸሎት ታደርጋለች። ወንጌሉ ከተነበበ በኋላ ደግሞ የሚጸለይ ጸሎት አለ። ሰምተን እንሰራ ዘንድ ስጠን የሚል ማለት ነው እና በጣም ከፍተኛ ቦታ የሚሰጠው ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌላትን ከመውደዷ የተነሳ ዓመትን ራሱ በወንጌል ነው የምትከፍለው። ዘመነ ማቴዎስ፣ ዘመነ ማርቆስ፣ ዘመነ ሉቃስ፣ ዮሐንስ እያለች ወንጌላትን እንደ አዝማናት መክፈያ አድርጋ የምትጠቀም በጣም ከፍተኛ ቦታ የምትሰጠው ቤተክርስቲያን ነች። ቅዱስ ወንጌል የሚለውን ቃል ለመጀመሪያ ጊዜ ማርቆስ ወንጌል ምዕራፍ 16 ከቁጥር 8 ላይ ነው ወንጌላዊ ቅዱስ ማርቆስ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው፣ በሐዋርያት እጅ ላከው ብሎ ተናግሯል እና ቅዱስ ወንጌል የሚለው አገላለጽ የተገኘው ከማርቆስ ወንጌል ምዕራፍ 16 ላይ ከራሱ ከወንጌል ውስጥ ነው የወጣው ማለት ነው። ወንጌል የሚለው ቃል ቀጥተኛ ትርጉም ኢቫንጌሊዮን የሚል የግሪክ ቃል ነው መነሻው። ያው ሐዲስ ኪዳን እንደምታውቁት በግሪክ ነው የተጻፈው በአብዛኛው። ስለዚህ ወንጌል ማለት ብስራት፣ የምስራች ማለት ነው። ወንጌልን የምስራች የሚያሰኘው ምንድን ነው? ቅዱስ ዮሐንስ አፈወርቅ የማቴዎስ ወንጌልን በተረጎመበት ስብከቱ ላይ በመጀመሪያው ሆሚሊ ማቴዎስ ወንጌል ምዕራፍ 1 ሲያብራራ ወንጌል ለምን የምስራች ተባለ የሚለውን ሲያብራራ ከዚህ በላይ ምን የምስራች አለ ይላል። አምላክ በምድር ላይ ሰው በሰማይ ላይ ሆነ፣ ረጅሙ ውጊያ ቆመ፣ በእግዚአብሔርና በእኛ ባህሪ መካከል እርቅ ሆነ፣ ዲያብሎስ ተጣለ፣ ሞት ተዋረደ፣ ገነት ተከፈተ። ስለዚህ ከዚህ በላይ በጎ ዜና የለም። ወንጌል የምስራች ያልተባለ ምን የምስራች ሊባል ይችላል ብሎ መልሶታል። ከዚህ የበለጠ ማብራሪያ የለም።